ሰላም ዩቲዩብ ዛሬ ባበደ ቪዲዮ ተመልሰናል። በዛሬ ቪዲዮ ዮማሩት ነው ዮማሩሻ ገጠር ገባ የሚለውን አዲሱን ዘፈን እንግዲህ ሪያክት እናደርጋለን ከእናንተ ጋር በሙሉ ብቻ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ወደ ቪዲዮ እኔ ሀሳቤ ከተማ ግሪን ሪካርዶስ ኦኬ። እንዴት ገጠር ልግባ? ከኔ ውጭ ማለኔ ማለኔ በቃ ገጠር ከኔ ገባ ውጭ ማለኔ ማንስ ሊኖር ከጎኔ እልነበር ድሮ አልሰማ ማንንም ደሞ ማልፈራ አሁን ሰፋልኩና ትንሽ ጉድለቴን ሞልቼ አለመፍራቱም እንዳለ በራሴም ኮርቼ ስላልሰማው እሷን ብቻ ትንሽ ተጸጽቼ አሁን ልዘፍንላት መጣው እሷን አስታውሽ ትለይ ነበር ድሮ እናቴ ባጭር ወንበር አስቀምጣ እድሜ ደርሷልና ልጅ ከገጠር ሚስት አምጣ እኔም ፈገግ ብዬ ትንሽ እንደማፈር እሽኩርምም እያልኩኝ አወየ ልጅ ነገር ትንሿ ጭንቅላቴ ነገሩን ሳይገባት ምትለኝ ልብ ሳልል ከልቤም ሳልሰማት ወሬዋን ቀጠለች አለች እንዲህ አለች ስማ በቃ ገጠር ግባ እናሳ አርሳል በብላ ስማ በቃ ገጠር ግባ እናሳ አርሳል በብላ ልጅዋ ስማማ ሽማግሌ ይላክና ፈቃድ ይጠየቅና እሽታው መቼም ግልጽ ነው ቀድሞ አልቋልና ቤተ ዘመዱም ተሰብስቦ ይተዋወቅና ባለችን አቅም ደግሰን ዘመድ አዝማዱንም ጠርተን ጎረቤት ጓደኛም ደግሞ ግጠም ግን በተማም ሁሉንም አድርሰን ኃይሎ ጋር ተብሎ ተጨፍሮ ከቤት ትወጣና ከጫጫተው ከጋጋተው ከከተማው ጎዳና ምንሽርህን ይዘህ ደግሞ ገጠር ትገባና ጎጆህንም ቀልሰ ምሽትህንም ይዘህ አንድ ሁለት ቃዳ መሬት ደግሞ ያው አባት ሰጥቶ ማረስ ማለብ ማርባቱን ደግሞ አማች አስተምሮ ሲሆን ደርሶ ደግሞ ልጅህ ማጨዱንም አግዞ ዶሮዎችህ የጣሉትን ደግሞ ሚስትህ ራፕ እንደዚህ ነው። በቃ ከተረፈከም እንደዚህ ነው። ማረም መርጠህ ደግሞ ከሰንጎቹ ከሁሉም የሰባ ከቀዩ ከነጩ እያልክ መርጠህ እንድትበላ እኔ ልጥቀምህ ልጅ በቃ ገጠር ግባ በቃ ገጠር ግባ እናታ ስትልን ያቋርጫት ደግሞ የኔና ዓላማ የኔን ሐሳብም ነገርኳት ስማ በቃ ገጠር ግባ እናሳ አርሳል በብላ በይዘው ስለሰሙት ነውና ለምን ከእናንተ ጋር ዘና ፈታ ለምን አንልም ብዬ ነውና ለዛ ነው ሰምቻለሁ። ስማ በቃ ገጠር ግባ እናሳ አርሳል በብላ የኔ ዓላማ ሌላ ነው ሐሳቤም ከተማ ነው መንጃ ፈቃዴን አውጥቼ አዲስ አበባ ገባለሁ አዲስ አበባም ገብቼ ታክሲም ይሁን ምን ይዤ ሰራ አደርግና ደግሞ ቤቴንም ሰርቼ ልትጠይቂኝ ትመጫለሽ አንዲቷን ቆንጆ አግብቼ እናቴ አንዲቷን ቆንጆ አግብቼ ብያት አሳመንኩና ወደ አባቴም ጋር ሂጄ መንጃ ፈቃድ ላወጣ ነበር ግን ገንዘብ የለከጀ በታች በላይ በዚህ ብዬ ሐሳቤን አስረድቼ አዲስ አበባ ገባው መንጃ ፈቃዴን አውጥቼ አዎ መንጃ ፈቃዴን አውጥቼ ደስም ብሎኝ እንደመጣው ፎቁን በታች በላይ ወጣው ደግሞም አዲስ ሰው አወኩኝ ደግሞም ወዳጆች አፈራሁ ደግሞም ቆነጃጅ ታየው ደግሞም ቀኑን ውየተኝ ደግሞም ቀኑን ውየተኝ ይሻት የመጣዋት ያገልግሏ ስንቋሳ ታበቃ ስራ ፍለጋ ገባው ከእንቅልፌም ስነቃ ስራውንም ግን አጣው መች ሆነ እንዳሳቢ ለካስ በፈቀዳት እንጂ መች ይሆናል በኔ አረ አዎ መች ይሆናል በኔ ትለይ ነበር ድሮ እናቴ ባጭር ወንበር አስቀምጣ እድሜ ደርሷልና ልጅ ከገጠር ሚስት አምጣ እናሳ በቃ ገጠር ግባ እናሳ አርሳል በብላ 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 እናሳ ዮማሪዮስ ነኝ አዲሱ ዮማሩት ነኝ ትመለሳለህ እና እስኪ ይህን ዘፈን እንዴት አየክ? በጣም ሰሞኑን ይህን ሶሻል ሚዲያ በጣም ያጨናነቀው ነበርና እኔ በጣም ተመክቶኛል። ከ10 ሬት እናድርገው እንኳን ብንል 9.5 ሳላጋንን 9.5 ሰጥቼዋለሁ። የዛሬን ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ ከምንገናኝ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ እላለሁ። ይመሳል።